የቤት ባለቤት መሆን ብዙዎች በህይወት ዘመናቸው ሊያሳኩት የሚፈልጉትና በእጅጉ የሚመኙት ነው። ቤት መስራት ወይም ቤት መግዛት ለብዙዎች በቀላሉ የሚሳካ ጉዳይ አይደለም። ረጅም ዓመታት በትጋት ያለመታከት መስራትን ይጠይቃል። በቅድሚያ የዚህ ቪዲዮ ተመልካቾች እንኳን ወደ ቻናላችን በደህና መጣችሁ ለማለት እንወዳለን። በዓለም ላይ ሁሉንም ዜጎቻቸው በሚባል ደረጃ የቤት ባለቤት ማድረግ የቻሉ ጥቂት ሀገራት አሉ። ከዚህ ቀጥሎ አብዛኛውን ዜጎቻቸው የቤት ባለቤት ያደረጉ ሀገራት እነማን እንደሆኑ እንንገራችሁ። ከእነዚህ ሀገራት መካከል በሚያስገርም ሁኔታ በቢሊዮን የሚቆጠር የህዝብ ቁጥር ያላት ቻይና አንዷ ነች። ቻይና ውስጥ ከ10 ቤተሰብ መካከል 9ኙ የራሳቸው ቤት ውስጥ ይኖራሉ። ባለፉት 10 ዓመታት ቻይና ከቀዳሚ የቤት ባለቤቶች ሀገር ተርታ መሰለፍ ችላለች። ዜጎቿ የራሳቸው ጎጆ እንዲቀልሱ በማድረግ የሚሊዮኖችን ህልም እውን ማድረግ ችላለች። በቻይና የቤት ሽያጭ ዋጋ ቅናሽ እያሳየ በመምጣቱ ዜጎች የቤት ባለቤት ለመሆን ረጅም ዓመታት ሰርቶ ገንዘብ ማጠራቀም የግድ አይላቸውም። በ30ዎቹ የዕድሜ ክልል ውስጥ የሚገኙ ወጣቶች ገና ከዩኒቨርሲቲ እንደወጡ ቤት መከራየት ሳይሆን የራሳቸው ቤት የሚገዙባት ሀገር ነች። ቤት መግዛት ለሚፈልግ የሞርጌጅ ተጠቃሚ መሆን ይችላል። በቻይና ባህል የቤት ባለቤት መሆን አስተማማኝ ንብረት ከማፍራትም በላይ የቤተሰብ እንክብካቤ መገለጫ ጭምር ነው። ስለዚህ ቤተሰብ ለልጁ ቤት ለመግዛት ያቅዳል፣ ጥረትም ያደርጋል። ከ10 ቤተሰብ 9ኙ የቤት ባለቤት መሆን የቻሉበት ሚስጥር መንግስት የቤት ገበያን ለማረጋጋት በወሰደው ተግባራዊ እርምጃ ነው። ካዛኪስታን። በካዛኪስታን የቤት ባለቤትነት ምጣኔው 95% ነው። ማለትም ከ10 ሰዎች መካከል 9.5ቱ የቤተሰባቸው ቤት ውስጥ ይኖራሉ። በተግባር 0.5 የሚባል ሰው የለም። ስለዚህ በሌላ አገላለጽ ከ20 ሰዎች መካከል አንድ ሰው ብቻ የራሱ ወይም የቤተሰቡ ቤት ውስጥ አይኖርም ማለት ነው። እነዚህ ጥቂት ቤት የሌላቸው ወጣቶች፣ ተማሪዎችና የሀገር ውስጥ ፍልሰተኞች ናቸው። ካዛኪስታን በቤት ዘርፍ ይህን ያህል እመርታ ያሳየችው በመንግስት የሚደገፉ የሞርጌጅ የቤት ሞዳሊቲዎችን ተግባራዊ በማድረግ ነው። 70-20-25 በሚባል የቤት ፕሮግራም በ7 በመቶ የወለድ ምጣኔ በ20 በመቶ ቅድመ ክፍያ እስከ 25 ዓመታት ድረስ የሚከፈል የቤት ብድር የሚቀርብበት አማራጭ ተመቻችቷል። ሌላው የቤት ፕሮግራም 5-10-20 ሲሆን በ5 በመቶ የወለድ ምጣኔ በ10 በመቶ ቅድመ ክፍያ እስከ 20 ዓመት የሚከፈል የቤት ብድር አማራጭ ነው። ለልዩ ልዩ ማህበራዊ ችግሮች ተጋላጭ ለሆኑ የህብረተሰብ ክፍሎች ደግሞ በአነስተኛ ቅድመ ክፍያ የቤት ባለቤት ለማድረግ ተግባራዊ የሚደረግ የቤት ፕሮግራምም አለ። ሌላው ቤት በኪራይ መልክ ቀርቦ ቀስ በቀስ ተከራዮች ቤቱን የራሳቸው የሚያደርጉበት አሰራርም ተዘርግቷል። 7 የሚደርሱ ባንኮች ደግሞ የቤት ብድር በመስጠት ይሳተፋሉ። ቤት የሌለው ዜጋ ከባንኮች ብድር በመውሰድ የቤት ባለቤት መሆን ይችላል። ሮማንያ። በሮማንያ የቤት ባለቤትነት ምጣኔ 94 በመቶ እንደሆነ ይገመታል። ሮማንያ በራሳቸው ቤት የሚኖሩ ላጤዎች የሞሉባት ሀገር ናት። ሁሉም ቤተሰብ በሚባል ደረጃ የቤት ባለቤት ስለሆነ በሮማንያ የቤት ፍላጎት ዝቅተኛ ነው። የቤት ሽያጭ ገበያው እየተቀዛቀዘ ነው። የግል የቤት አከራዮች ቁጥር አነስተኛ ነው። በመሆኑም በስራ ምክንያት ከመኖሪያ ቀያቸው ራቅ ብለው መስራት የሚፈልጉ ሰራተኞች የሚከራይ ቤት ለማግኘት ይቸገራሉ። ሰዎች ከቦታ ቦታ ተንቀሳቅሰው መስራት እንዳይችሉ ምክንያት ሆኗል ተብሎም ይታመናል። ሌላው አስገራሚ መረጃ በሮማንያ ከአንድ በላይ ቤት ያላቸው ሰዎች ቁጥር በጣት የሚቆጠሩ መሆናቸው ነው። ከአውሮፓ አባል ሀገራት በቤት ባለቤትነት ምጣኔ ቀዳሚ መሆን ችላለች። የሮማንያ ዜጎች አብዛኞቹ የቤት ባለቤት የሆኑበት ታሪካዊ መነሻ እንደ አውሮፓውያን አቆጣጠር በ1989 በመንግስት ባለቤትነት ስር የነበሩ አፓርትመንቶች በከፍተኛ ሁኔታ ወደ ግል በመዞራቸው ነው። ኢትዮጵያስ?
ምንም እንኳን መንግስት የተለያዩ የቤት ልማት ፕሮግራሞችን ተግባራዊ እያደረገ ቢሆንም በአገራችን በተለይም በከተሞች አካባቢ የሚኖሩ ዜጎች ለከፍተኛ የቤት እጥረት ተዳርገዋል። የቤት ዋጋም እየናረ በመምጣቱ ዝቅተኛ ገቢ ያላቸው ዜጎች ቤት መግዛት የሰማይ ያህል ርቋቸዋል። በኪራይ ቤት የሚኖሩትም ቢሆኑ ከግማሽ በላይ የሚሆነውን ገቢያቸው ለቤት ኪራይ ወጪ ለማዋል ይገደዳሉ። በቅርቡ ይፋ የተደረገ መረጃ እንደሚያመለክተው ከ2 ሚሊዮን የሚልቁ ዜጎች በአንገብጋቢ የቤት ችግር ውስጥ ይገኛሉ። በሌላ የጥናት ውጤትም በአገሪቱ በገጠርና በከተማ በተቀራራቢ ደረጃ 60 በመቶ የሚጠጋ ሕዝብ በአንድ ክፍል ውስጥ እንደሚተኛ ተመላክቷል። ክቡራትና ክቡራን የዚህ ቪዲዮ ተመልካቾች እስከ መጨረሻው ስለተከታተላችሁን ለእናንተ ላቅ ያለ አክብሮት አለን። ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።